እናንተ ኢትዮጵያውያን የዘላለም ሕይወት ያስፈልጋችኋል። ክርስቶስ ኢየሱስ የዘላለም ሕይወት ነው። ያለ ክርስቶስ ደህንነት የለም። ያለ ክርስቶስ ሕይወት የለም። ክርስቶስ ኢየሱስ የዘላለም ሕይወት ነው። ክርስቶስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው ወዳጆቼ። ክርስቶስ ማመን ማለት የሃይማኖት ለውጥ ሳይሆን የሕይወት ለውጥ ነው። ሰው በጌታ በኢየሱስ ሲያምን ዓለምን የሚያሸንፍበት ታላቅ ጸጋ ወደ ሕይወቱ ይመጣል። ያኔ በዚህ ምድር አሸናፊዎች ትሆናላችሁ። ኃጢአት አያሸንፋችሁም፣ ክፋት አያሸንፋችሁም። በሕይወታችሁ ላይ ውሳኔ ይኖራችኋል። ወዳጆቼ ሰይጣን አይገዛችሁም፣ ኃጢአት አይገዛችሁም። እግዚአብሔር ራሱ ይገዛችኋል። ሰው በኢየሱስ ሲሆን እግዚአብሔር ብቻ ይገዛዋል። ወዳጆቼ አርነት ይሆንላችኋል፣ ነጻነት ይሆንላችኋል። ክርስቶስ ኢየሱስ የነፍስ ነጻነት ነው። ወዳጆቼ ክርስቶስ የማይነጥፍ የሕይወት ሰላም ነው። ክርስቶስ ስታምኑ ከቶ የማይጠፋ ሕይወት ይሆንላችኋል። ክርስቶስ የማይነጥፍ ሰላም ነው። በብርና በወርቅ ልታገኙት የማትችሉ ወዳጆቼ ዘላለማዊ ደስታ በኢየሱስ ይሆንላችኋል። ይህንን የሰላም ጌታ ይዛችሁ ወደ ቤት ተመለሱ። ክርስቶስ የሕይወት ማዛ ነው። ክርስቶስ የሰላም አለቃ ነው። የነገሥታት ንጉሥ፣ የጌቶች ጌታ ነው። ክርስቶስ ኢየሱስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። ወንድሞቼና እህቶቼ እናንተ ግን የዘገያችሁ አይመስላችሁም ወይ? ወዳጆቼ የዘገያችሁ አይመስላችሁም ወይ? ወደ ክርስቶስ ተጠጉ። ጊዜ ሳለ የእግዚአብሔር የምሕረት እጆች እንደተዘረጉ ሳሉ አንድ ቀን የእግዚአብሔር የምሕረት እጆች ይሰበሰባሉ። ያኔ እግዚአብሔር ብትጠሩት አይሰማችሁም። ዛሬ ማለዳ ቀን ሳለ የእግዚአብሔር የምሕረት እጆች እንደተዘረጉ ሳለ ወደ እግዚአብሔር ቅረቡ። እግዚአብሔር ምሕረት ያደርግላችኋል። ከአዳም የወረሳችሁት ኃጢአት በክርስቶስ ስታምኑ ይቅርታ ይሆንለታል። አልመሲህ ኢሳ መድኃኔ ዓለም የሰው ዘር ሁሉ አዳኝ ነው። ክርስቶስ የዘላለም ሕይወት ነው። ዛሬ ይሄ ክቡር ማለዳ ይህንን የምሥራች ተቀበሉ። ብዙ ሃይማኖት አለ እንጂ ብዙ እውነት የለም። እውነት አንድ ነው። ክርስቶስ ሰው ሊድንበት የተላከ ብቸኛ የእግዚአብሔር እውነት ነው። ወዳጆቼ ሰው ያለ ኢየሱስ አይድንም። ክርስቶስ ብቸኛ የሕይወት ጎዳና ነው። ክርስቶስ የዘላለም ሕይወት ነው። ኢየሱስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። እናንተ ግን ዘግይታችኋል። ወዳጆቼ የዘገያችሁ አይመስላችሁም ወይ? ወደ እግዚአብሔር ምሕረት ተጠጉ። አንድ ቀን የእግዚአብሔር የምሕረት እጆች ይሰበሰባሉ። በክርስቶስ ኢየሱስ የእግዚአብሔር ምሕረት ተቀበሉ። ይህንን የሕይወት ራስ የሆነውን የሕይወት ማሳ የሆነውን ኢየሱስን ይዛችሁ ወደ ቤት ተመለሱ። ክርስቶስ የሕይወት ማዛ ነው። ክርስቶስ የዘላለም ሕይወት ነው። ወዳጆች ኢየሱስ ስታምኑ የማይነጥፍ ሰላም ወደ ቤታችሁ ይገባል። በብርና በወርቅ ልታገኙት የማትችሉት ሰላም ወደ ቤታችሁ ይገባል። ወዳጆቼ በተናወጠች ዓለም አትናወጡም። የክርስቶስ ሰላም እንደ መልህቅ ይገዛችኋል። ክርስቶስ የሚሰጣችሁ ሰላም የማይነቃነቅ ሰላም ነው። በተናወጠች ዓለም አትናወጡም። የሕይወት ረፍት ይሆንላችኋል። ምክንያቱም ክርስቶስ ፍጹም የሆነ የነፍስ ረፍት ነው። ክርስቶስ የዘላለም ሕይወት ነው። የሰው ዘር ያለ ክርስቶስ ሊድን አይችልም። የተከበራችሁ ወዳጆች ዛሬ ማለዳ ለነፍሳችሁ ድነት ክርስቶስ ያስፈልጋችኋል። ያለ ክርስቶስ ድነት የለም። አልመሲህ ኢሳ መድኃኔ ዓለም የሰው ዘር ሁሉ አዳኝ ነው። መድኃኔ ዓለም ማለት የነፍስ መድኃኒት ማለት ነው። ታዲያ መድኃኒቱ ሲውጡት ነው እንጂ በጠረጴዛ ቢያስቀምጡት አያድንም። እንደዚሁም ክርስቶስ ከውጭ ብቻ ብንሳለመው መድኃኒቱ አልዋጥነው ማለት ነው። መድኃኒቱን ዋጠው። ክርስቶስ በመንፈስ ቅዱስ አማካኝነት ወደ ልባችሁ ሲገባ የንጋት ብርሃን ይበራላችኋል። ክርስቶስ የንጋት ብርሃን ነው። ክርስቶስ የሕይወት ብርሃን ነው። ወደ እርሱ የሚመጣ ሁሉ የሕይወት ብርሃን ይሆንለታል። በጨለማ አትመላለሱ ወዳጆቼ።
ከዚህ ሕይወት ባሻገር ነፍሳችሁ ወዴት እንደሚሄድ ታውቃላችሁ። አልመሲህ ዒሳ መድኃኔ ዓለም የሰው ዘር ሁሉ አዳኝ ነው። ክርስቶስ ኢየሱስ የዘላለም ሕይወት ነው። ወዳጆቼ ይህንን ሕይወት ይዛችሁ ወደ ቤት ተመለሱ። እናንተ ወዳጆች፣ እናንተ ቤተሰቦች፣ እናንተ ኢትዮጵያውያን የዘላለም ሕይወት ያስፈልጋችኋል። ክርስቶስ ኢየሱስ የዘላለም ሕይወት ነው። ያለ ክርስቶስ ሕይወት የለም። ክርስቶስ ኢየሱስ የዘላለም ሕይወት ነው።